ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰላም ውድ የዩቲዩብ ቤተሰቦች፣ ሰበርና አዳዲስ መረጃዎች ተሰምተዋል። ከመረጃዎች ጋር አብራችሁ ይቆዩ። ሰበር መረጃ። ታዋቂው ኢትዮጵያዊ ቲክታከር አዶናይ ከዓለም አቀፍ ተጽዕኖ ፈጣሪው ቲክታከር ዲላን ፔጅ ጋር ተገናኘ። በቲክታክ 5.8 ሚሊዮን ተከታይ ያለው አዶናይ ማዳ ከሌላኛው ኢንተርናሽናል ኢንፍሉዌንሰር ቲክቶክ ላይ ወደ 20 ሚሊዮን የሚጠጋ ፎሎወርስ ካለው እና የዜና ኮንቴንት ከሚሰራ ዲላን ፔጅ ከሚባል ልጅ ጋር በለንደን ተገናኝቷል። አዶናይ ኢንተርናሽናል ኢንፍሉዌንሰር እና ቲክታከር የመሆን ህልሙ እየተሳካ ይመስላል። የአዶናይ ማዳና የዲላን ፔጅ በለንደን ባደረጉት ቆይታ የተሳካ የኮንቴንት ክሬሽን አይዲያ ልውውጥ ማድረጋቸው ታውቋል። ይህ አዶናይ ስኬት የሚያሳየው ደግሞ ህልምና ትጋት በውስጣችን ካለ መድረስ ያሰብንበት ጎል ላይ ለመቀመጥ የማይቸግር መሆኑን ነው። ወደ ስፖርት መረጃ ስናት ደግሞ አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫን በአንድ እጁ ጨብጧል ተባለ። ዛሬ ማታ ከበርንሌ ጋር ባደረገው ትንቅንቅ 1-0 ያሸነፈው አርሰናል የእንግሊዝ ፕሪሚየር ሊግ ዋንጫውን ለማንሳት የቀረው አንድ ጨዋታ ብቻ ቢሆንም ደጋፊዎቹ ከትናንቱ የሞት ሽረት ትግል በመነሳት የመጨረሻ ጨዋታው ልባቸውን በጭንቀት ሰቅዞ እንደያዘው እየተናገሩ ነው። ደጋፊዎቹ ስጋትም ፋይናል ጌሙም እንደ ዛሬ ማታው ከሆነ ከባድ ጊዜን የምናሳልፍ ነው የሚሆነው ሲሉ በዓለም ዙሪያ ያሉ የአርሰናል ደጋፊዎች እየተናገሩ ይገኛሉ። አርሰናል የዘንድሮውን የእንግሊዝ ፕሪሚየር ሊግ ዋንጫ ከ22 ዓመት በኋላ ለማንሳት የመጨረሻ ግጥሚያውን ከክሪስታል ፓላስ የሚያደርገውን ጨዋታ ብቻ ማሸነፍና ማሸነፍ ብቻ ነው የሲቲን ሁኔታ ላለመጠበቅ እያሉ ይገኛሉ ደጋፊዎቹ።